በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግላን ዳቦሞን፣ ብስጣሞን እናታቸው ሶፊያ በሰማዕትነት ሞቱ። እንዲህም ሆነ፣ ስሙ ዋርስኖፍ የሚባል አንድ ሰው ነበር። ኤጲስቆጶስነትን ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እነዚህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል። ለአንተና ሰማዕት መሆን ለሚሹ እነዚህ ሁሉ አክሊል ተዘጋጅቶላቸዋልና አሁን ተነስተህ ወደ መኮንኑ ሂድ። በፊቱም ቆመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይ እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑም ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ሥቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ስንሆር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ሥቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጽናናቸው፣ ቁስላቸውንም ፈውሶላቸው ሄደ። ከዚህ በኋላ መኮንኑ ከእርሱ ጋር ወደ ሀገረ ጻ ይዟቸው ሄደ። የጣዖቱ ካህናትም ጣዖቱን እንደምትረግም ስለ ቅድስት ዳባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም አብሯቸው በየራሱ የሆነ መልካም ልብሶችን እየሠሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም ዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጡ ባለሰይፉን ላከው። የሰያፊውንም ስም አውሎጊስ ነው። ወደ እርሷም በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃን ተመልቶ አየና ፈራ። እርሷም ወደ መኮንኑ እንዲወስዳት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿንም ተሰነባብተዋት ጻንፋ ከሚባል ሀገር ወጣች። ወደ ሀገረ ጻም ደርሳ መኮንኑን ተገናኘችው። ከቅዱስ ዋርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን በሰይፍ ቆረጡት፣ የሰማዕትነትንም አክሊል ተቀበለ። እንዲሁም እነዚህ ቅዱሳን ደናግላን ራሳቸውን ቆረጧቸው፣ ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ዳባሞንን ግን ጽኑ ሥቃይን ያሰቃዩት ዘንድ በመንኰራኩር ላይ ሰቀሏት። በዚህም ሥቃይም ውስጥ ለብዙ ቀኖች ኖረች። እግዚአብሔር መልአክ ያጽናናት ያስችላትም ነበር፣ ቁስሎቿንም ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድም ሸንጎ አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ ታዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከቧት ነበር። እርሷ ግን ፈጽሞ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቱና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ይሁን አሜን። በዚችም ቀን የሰማዕት አቅሊሞስ የአባ ነአንና የይስሐካ የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ዕለት ክርስቲያኖች ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትን በሰማያት ደስ ተሰኙ። በዚች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና። ደስታ የተመላች ያችን መልእክት ወደ እስክንድሪያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅም አውራጃ ሁሉ ላኳት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችም ዘጓቸው፣ አብያተ ክርስቲያናትም ከፈቷቸው። እንደ ዛሬ በዚች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። ለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያው ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ በእኛ ላይ ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ
የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።